ገና ስራ ስትጀምር የሰፈር ጎረምሳና ኤክስ ሱፍ ኧረ አለ ሱፍ አለ እኮ ነው የምልህ ሱፍ እያዝናና ነው ደግሞ ሱፍ የሚሸጠው አንተ። ወይ አለቃ ወይ እኔ ጌታ ሱፍ አለሽ አይደል? ቆንጆ ሱፍ እሺ። ለቆሎ ለሱፍ ፍትፍት ታዲያ ምድር ላይ እስካለን ደግሞ ሰርግ አለ፣ ለቅሶ አለ። ለሁለቱም ሰርግ ትዳር የሚባል ወጥመድ አለ፣ ሞት የሚባል ግዴታ አለ፣ አራት እግር መብላት አለ። ስለዚህ ያው ቆንጆ ሱፍ አለ። አንተ ንግድ ፕሮማክስ ቆንጆ ሱፍ ነው ያለ። በጣም አሪፍ ሱፍ ልበሰው። አንተ ዘርማን ዘር ሰባት ዘር አቡጀሪ ልበስና እያላገጥክ ነው። ሚሰራ ሰው እያላገጥክ ነው። ለገጣ ሁሌ ማሽሟጥ ልበሰው ተረገመች። እሷ ማለበት ሊድጉ እንዴ ባለሱፍ ምን አባሽ ላድርግሽ? ሱፉ የቱርክ ነው። ዮናስ አረፍ ትታወቃላችሁ። ካለትሻል እንዳታገኝም ብሎ ጠሎኝ። ሰማ ስትስቅ ያለፈ ታሪኳ የምታውቋት ምንድነው? ያለፈ ታሪክ ድንግል ነች። እንዋደዳለን፣ እንጋባለን፣ እንወልዳለን። አለቀ። ድንግል ነች አይደለ? ስማ የኔ አባት ይኸውልህ ድንግልና የተነጠቀ መሬት አይደለም። ታግላት ታስመልሰው ምንድነው? ከከፍታ ላይ ያወረደችኝ እሷ ነች። ዛሬ ማዳበሪያ መያዜን አትይ። ልክ እንዳንተ ልጅ የለኝም ብላኝ ነበር የቀረበችኝ። ድንግል ነኝ ብላኝ ልክ ሳገኛት ሁለት ልጅ አላት። ከኔ አንድ ጨመረች። ሶስት ልጅ ከሶስት ከተለያየ ወንድ ከሶስት ከተለያየ አባወራ። ቦዲ ካውንቷን ገምተው እንግዲህ ቦዲ ካውንቷን እንዳትጠጊ ስማኛው ከሆነሽ ኧረ አለ ዙብ ያድርጉ ዙብ ዶሚኔት እኔ በቃ አቃተኝ። አንተ ትለያለህ። እስቲ ዶሚኔት የሚመቻችሁ ሰዎች ኮሜንት ላይ ፕሊዝ